ሰላም እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን አለሁ። እኔ ሰላም ነኝ። እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም አለሁ። እኔ እግዚአብሔር ይመስገን። ዛሬ እንግዲህ በቤታችን ቀለል ያለ የፀጉር ትሪትመንት ወይም እንዲሁም የፀጉር ማስክ በቀላሉ እንዴት እንደምንሰራ አሳያችኋለሁ። ተከታተሉኝ። እዚህ ጋር ተልባ አለኝ። ከዛ ደግሞ ሩዝ አደርጋለሁኝ። እዚህ ጋር ደግሞ ቁርንፍድ አደርጋለሁ። ግን ቁርንፍድ የማደርገው ትንሽ ነው። በዚህኛው መለኪያ ሳይሆን ተነሽ ባለው መለኪያ ነው የማደርገው። ከዚያ በተጨማሪ ደግሞ የሽንኩርት ልጫ፣ ምክንያቱም ይሄ ሽታ ብዙም የለውም፣ እርጥቡ ነው እንጂ የሚሸተው ይሄ አይሸትም። ስለዚህ ጨምራለሁ ማለት ነው። በውስጥ የሞተውን ፀጉራችንን የማሳደግ እድል ስላለው ከዛ እንዲህ አድርጌ በአንድ ላይ ቀላቅዬ አጥበዋለሁኝ። በደንብ አጥቤ አጥልየዋለሁ እንደዚህ። ከዛም የበቃኝን ያህል፣ ምክንያቱም እየፈላ መጨመር ስለማይቻል አንዴ ነው ውሃውን መጥኜ የማደርገው። ፀጉራቸው ብዙና ትንሽ መሆኑን የኔ ገምታችሁ ማድረግ ትችላላችሁ። እኔ የሚበቃኝን ያህል ማድረግ። ከዛ እንደዚህ አድርጌ ጥጃለሁኝ። እንደዚህ እያማሰልኩኝ እስከሚወፍር፣ እንደዚህ እየፈላ ያለ በትኩሱ ነው የማጠለው። ከዛ ደግሞ ትንሽዬ ብዙም ያልሞላ ትንሽዬ የሚላጋ ቡና አረግበታለሁ ለሽታው፣ ሽታውን እንዲያጠፋልኝ። ሽታው አሪፍ ነው የሚሆነው። እንዲሁም ለፀጉር ደግሞ ጠቃሚ ነው ቡና ሲጀመር። አሁን እየወፈረልኝ ነው። ሲጀመር ሲበርድ በጣም ነው የሚወፍረው። እንደዚህ እንዳለ ነው አሁን የማጠለው በወንፊት። በልብስ ስለማይቻል ትኩሱን መጥለል ስላለበት፣ ከበረደ ደግሞ አይወጣም፣ ውፍር ይልና ይያያዛል። ስለዚህ በትኩስ ነው እንደዚህ በወንፊት የማጠለው። ከዛ እንደዚህ አጥልያለሁኝ። ይህን ይመስላል። ውሃው ቀይ ሆኖን ቡና ስለተጨመረበት ከትንሽ ደቂቃ በኋላ በጣም ነው የሚወፍረው። አሁን ራሱ ወፍሯል፣ ግን ደግሞ እዚህ የበለጠ ይወፍራል። ከዚያ ዘይት እዚህ እጨምራለሁኝ። ባለፈው የሰራሁት ሁሉንም አይነት ቅመማ ቅመሞች ትንሽ ትንሽ አድርጌ 3 አይነት ዘይት አድርጌ ነው የሰራሁትኝ። ዘይቴን እጨምራለሁ እንደዚህ የሚበቃኝን ያህል። ከዛ በደንብ እንደዚህ እቀላቅላለሁ። ይሄው እየወፈረ ነው አሁን፣ ግን አሁንም አልበረደም። ለፀጉር አሪፍ ነው፣ በጣም ምርጥ ነው። ትላንትና ነው ሰርቼ የተቀባሁት፣ ዛሬ ነው የሰራሁትን ቪዲዮ ድምጽ እያስገባሁ ያለሁትኝ። ትናንት ለመልቀቅ ስላልተመቸኝ ማለት ነው። እና በጣም ምርጥ ነው ለፀጉር፣ በጣም አሪፍ ነው። በውስጡ ብዙ ንጥረ ነገሮችን የያዘ ስለሆነ ለፀጉር ጠቃሚ ነገር ነው። ቢያንስ ይሄን ሁሉ ባታገኙ እንኳን እንደው ሩዝ አታጡም። መፍጫ የሌላችሁ ሰው ሩዙን እስከሚበስል ቆይታችሁ ውሃውን ብቻ በማጠብ መጠቀም ይቻላል። ብቻ ያገኛችሁትን ነገር ከዛ ወደዚህ ገለብጣለሁ። ናተኝ ጎድጓዳ ሳህን የምጠቀምባት ለፀጉሬ ይችን ነው ሁል ጊዜ ማለት ነው። ስለዚህ ወደ ዕቃ የገለበጥኩ አሁንም ገና ይቀረዋል ለመወፈር። ይወፍራል። አሁን ትኩስ ነው። አሁንም ገና አልበረደም ብዙም። እስከሚበርድ እጠብቀዋለሁ ለመቀባት።
ይሄ ወፍሯን ሲጀመር ወፍሯን። ከዚያ ወደ ፀጉር መፍታት ከታጠቡት 11 ቀን ሆኖኛል። ስለዚህ አሁን ወዲያን ተቀብቼ ለ2 ሰዓት አቆይቼ መታጠብ ልታጠብ ስል ለፀጉሬ ምግብ እሰጠዋለሁ ማለት ነው። አሁን እዚህ ጋር የኔ ፀጉር ወደታይ ብዙ ነው፣ ጫፍ ጫፉ ደግሞ ስስ ነው። ግን ያድጋን ውስጡ ራሱ ያድጋን። ሲጀመር ይሄ ሽንኩርት ልጫ፣ ይሄ ቁርንፍድ ምናምን የሞተውን ፀጉራችንን ያወጣልናል። እንዲሁም ለሸሸ ወደ ያኔ ግንባራችን የሸሸውን ፀጉር ለመመለስ አሪፍ ነው ይሄ ማለት ነው። እዛ ደግሞ ማበጠሪያ ይሄ ነው። ድቅቅ ያለ ማበጠሪያ ፀጉር ይነቃቀላል። ስለዚህ ወፈር ባለ ማበጠሪያ እንደዚህ ፀጉሬን ሳበጥረው አያምረኝም። ፍሬስ ሲሆንና እንትን ሲል ነው የሚያምረው። ጫፍ ጫፉ ደግሞ ስስት ያለ ነው። ስለዚህ ያድጋል። ወደ ላይ በዛ ያለ ነው፣ ጫፍ ጫፍ ደግሞ ስስ ነው። ስለዚህ የውስጡ እያደገ ይወጣል። ብቻኛ መንከባከባችንን አናቋርጥ። እንደዚህ ወፍሮልኛል፣ ምርጥ ሆኖ ለፀጉሬ ምግብ እያበላሁት ነው። ግን እኮ የዛን ያህል ውድ አይደለም። ተልባውም 15 ብር አይበልጥም። ደግሞ በአረቦች ቤትም ይገኛል። ከታይ አድርጌ ነው የምቀባው። ፀጉሬ ምንድነው ልብሴ ምናምን እንዳይበላሽብኝ ጭንቅላቴ ወደታይ እንደዚህ አድርጌ ተቀብቼ እንትን አልኩ ማለት ነው። ተቀብቼ በደንብ ነው ማሳጅ የማደርገው ውስጡን። የጭንቅላት መነቃቃት ብቻ ማሳጅ ስለሚያስፈልገው በደንብ ማሳጅ አደርገዋለሁ፣ ቢያንስ ለትንሽ ደቂቃ። ፀጉር ባንዴ ለውጥ አያመጣም። በነገራችን ላይ ባንዴ ለውጥ አያመጣም። ብዙ ትዕግስት ያስፈልገዋል። በዛ ላይ ደግሞ ታጥቦ ነው በበነገታው። በስማ በጣም ተስፋ የሚያስቆርጠው የሆነ ስብስብ ይልና ያስጠላል። እዛ እያበጠርን በውሃ እያለዘብን እያበጠርን ቅባት ስንቀባው በሶስተኛው ቀን ምርጥ ይሆናል። ስታጠበው ተስፋ ነው የሚያስቆርጠው። ምክንያቱም ስብስብ ስለሚል ፀጉራችን ነው። ጭራሽ አንዳንዶቹማ ያው ፀጉር ጌጥ ራሱን ለመያዝ ከባድ ነው የሚሆነው። ምክንያቱም ስለነበርኩበት አሁን የኔ ትንሽ ስለረዘመ ከዛ እንደዚህ አድርጌ መጀመሪያ በልብስ ነው የምሸፍነው። ከዛ ነው ፌስታል የማደርግበት። ምክንያቱም ለ2 ሰዓት ሳቆየው ፀጉሬን እንዳይጎዳው ፌስታሉ። መጀመሪያ ልብስ እንደዚህ አለብሳለሁ። የሆነች ትንሽዬ ተቆረጠች ልብስ ነገር እንደዚህ አለብስና ከዚያ ፌስታል፣ ከዛ ደግሞ ሻርፔን ነው የማደርግበት። እና ደግሞ ሰብስክራይብ እና ላይክ አድርጉልኝ፣ እንዲሁም ሸር አድርጉልኝ። እሺ ደግሞ እያሳለፋችሁ እንዳትዩ፣ ምክንያቱም ሰዓት እያስቆጠርኩ ስለሆነ ይጠቅመኛል። አበረታቱኝ። ወይ ማንም መሰኩ ሳስጠላ ለካ እያወራው ነው። እየታጠቡ ነው እጄን።
ሻርፕ የለዝ ስለሆነ ከዛ እንደዚህ አድርጌ ኮልቤ ወደ ስራ እግዚአብሔር ይመስገን ስለሚመቸን ፕሮግራም ለራሴ አውጥቼ እንደዚህ መጠቀም እችላለሁ። ግን ደግሞ ብዙዎቻችን ስለማይመቸን ስራ ልንጨርስ 2 ሰዓት ምናምን ሲቀረና ቀድመን እንደዚህ መቀባት እዛ ድንተኛ አካባቢ ወደ ክላስ እንገባ መታጠብ እንደዚህ ጊዜ እያመቻቸን ብንጠቀም ጥሩ ነው። ሚዲያ ምናምን ከምናይ ለራሳችን እንክብካቤ እንደዚህ አንዳንዴ ፀጉሬን ያበጠርኩት እቺ ወጣታለች ማለት ነው። ደግሞ ከስሩ ነው የሚነቀለው። በነገራችን ላይ ቪዲዮ ቀርጬ በኋላ ነው ድምጽ የማስገባው። ግራ እንዳትጋቡ። እዚህ ዝም ብዬ ቁልጭ ስል አሁን እያወራሁ ያለሁት ደግሞ እዚህ ነው ብቻዬ። ወይ እና ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። አበረታቱኝ፣ ላይክ ማርጉልኝ። ላይክ ስታደርጉ ሀቡዝ ሰው የመድረስ እድል አለው። እንዲሁም ሸር አርጉልኝ በሚዲያችሁ የኔዎቹ የምታውቁኝም የማታውቁኝም ብታረጉልኝ ደስ ይለኛል። በቃ እንዴ ወጥቻለሁ። ስለዚህ በርትቼ መውጣት አለብኝ። እሺ አመሰግናለሁ። እስከምንገናኝ ቸር ቆዩልኝ። ድጋሚ በሌላ ቪዲዮ እመጣለሁ በሌላ ቪዲዮ ጠቃሚ ነገሮችን ይዤ እመጣለሁ ብዬ ተስፋ አለኝ። እናንተም አበረታቱኝ። መልካም ቆይታ